ሰላም ተልካቼ ቤትሌም ነኝ ዘወትሮ በዚህ ሰዓት የሚተላልፍላችሁ LTV ሾው የተባለው ፕሮግራም ነው በዚህ ፕሮግራም ማህበራዊ ኢኮኖሚያዊ ፖለቲካዊና ሃይማኖታዊ ይዘታላቸው ጠንካራ ወሬዎች እንደሚተላለፉበት ይታወቃል እንግዲህ አቶ ገላሳ ዲልቦ ይባላሉ አቶ ገላሳ ላለፉት አመታት የኦሮሞ ነጻነት ግንባርን በሊቀመንበርነት ሲመሩ የነበሩ ሰው ናቸው አቶ ገላሳ እንግዲህ በኑሯቸው በአውሮፓ ካደረጉ በጣም ቆይተዋል ለረጅም አመታት በአውሮፓ ሲኖሩ ነበር የፖለቲካው ምህዳር እንደተከፈተና የኢትዮጵያ ለውጥ እንደተፈጠረ ወደ ሀገር እንዳይገቡ ታግደው ወይም ተከልክለው ከነበሩ ሰዎች መካከል ነበሩ የኢትዮጵያ ፖለቲካ እንደተቀየረ ወደ ሀገር መጥተዋል የኦሮሞ ነጻነት ግንባር ፈተናዎች ምን እንደነበሩ በሜዳ ላይ የነበሩ ትግሎችን በሜዳ ላይ የነበሩ ተግዳሮቶችና የኢትዮጵያን ለውጥ አስተካኪ እዚህ ቀለምጤቅ አርግላቸዋለሁ ይሄን ቀለምጤቅ እንድትከታተሉ ጋብዛለሁ አብራችን ቆዩ አቶ ገላሳ እንኳን ደህና መጡ እንኳን ደህና ቆይሽ ጥሪና ክብረው ለቃለምጤቅም ፍቃደኛ ሆነው እዚህ ድረስ ስለመጡ በተመልካቾች ስም በጣም አርጌ አመሰግናለሁ እኔም ስለጋበሽኝ በጣም አመሰግናለሁ መልካም እንግዲህ በጣም ብዙ ታሪኮችን ወደ ኋላ ሄደን እናነሳለን አንዳንዶቹ አሁን ወጣት ጥሩ ማስተማሪያና ጥቅምም ሊሆኑ ስለሚችሉ ያለፈውን የኦነግ ሁኔታ እርሱ አመራር በነበሩበት ጊዜ ላይ ኦነግ የተሳካለትንም ወይም ደግሞ ያልተሳካለትም ሁኔታ ወደ ኋላ ተመልሰን ብዙ ታሪኮችን እናነሳለን በቅድሚያ ግን ሌንጮ ለታ ዲማነጎ እና ገላሳ ዲልቦ ሶስቱም ስማቸው ዮሐንስ ነበር የቀድሞ ተብሏል እውነት ነው ውሸት ነው እውነት ነው ለዚህ አጋጣሚ ነገር ነው በተለያየ እድሜ ክልል ውስጥ ነው የተወለድነው ሶስታችንም እኔ የሁለቱ ታናሽ ነኝ አሁን ግን ፊዚካሊ ሲታይ ከነሱ የሚበልጥ መስላለሁ እና በድርጅት ውስጥ ነው የተገናኘነው ስሞችንም እንደዛ ሆነ በኋላ ደግሞ ለሌሎች የፖለቲካ መነጋገሪያ ሆነ ማለት ነው ሶስታችሁም ዮሐንስ ዶክተር ዲማነጎም ዮሐንስ ነበሩ አቶ ሌንጮ ለታም እርሶ በጣም አስገራሚ ታሪክ ነው ምንም ተያያዥነት ነገር አልነበረውም ትግል ላይ ቀየራችሁ አይደል ስማችሁ አው ምንም ተያያዥነት የለውም ከተለያየ አካባቢ ነው የመጣነው በአካባቢም ደረጃ ከተለያየ ነው የመጣነው በትምህርት ቤት ደረጃም አንድ ትምህርት ቤት ውስጥ አልነበርንም ወላጆቻችንም የሚታወቁ ቦታ አልነበሩም ራቅ ያለ ቦታ ነው የነበረው እና ምንም ተያያዥ ነገር አልነበረው በጣም ጥሩ በጣም አስገራሚ ነው ነገር ግን ኦነግ የኦሮሞ ነጻነት ግንባር እንደ ድርጅት ተግዳሮቱ ምን ነበር እርሶ አመራር በነበሩበት ጊዜ ላይ እስካሁንም ድረስ ምን ነበር የድርጅቱ ችግር ክፍተት ተግዳሮት ወይል ይሄ እንኳን በጣም ሰፊ ነው በዚህ አጭር ቃል መጠይቅ እንኳን መለስ አስቸግር ይሆናል የኦነግ ተግዳሮቶች አንድ የተፈጠረበት ሁኔታ ሲቹዌሽን የተለየ ነበር ዛሬ የኦሮሞን ህዝብ ስናየው ስለማንነቱ ንቃት አለው ስለማንነቱ ብቻ ሳይሆንም ስለመብቱ ከሌሎች ጋርም ስላለው ግንኙነትና ሊኖረውም ስለሚገባው ግንኙነት የተገነዘበ ህዝብ ነው አሁን እዚህ ለመድረስ ግን በጣም ረጅም ጉዞዎች መሄድ ያስፈልግ ነበር ያንን ረጅም ጉዞ በማድረግ ሂደት ውስጥ ብዙ ሰዎች ተሰውተዋል ብዙ ችግሮችም ገጥመዋል ለነዛ ሁሉ በተገላ ለሚደርሰው ሳይሆን ትግሉን ራሱ ለመጀመር ትልቅ ችግር ነበር ማለት ነው አንድ ኦሮሞ ራሱ ምንድነው ማን ነው በዚህች ሀገር ውስጥ ደግሞ
በሱና ባለው መንግስት መካከል ያለው ግንኙነት ምን ይመስላል ብሎ ያንን መበየን ራሱ ትልቅ አስቸጋሪ ነገር ነበር ማለት ነው። መልካም እንግዲህ ኦነግ ለግማሽ ዓመት በሚደርስ ሁኔታ መራራ ትግል አድርጓል። ረጅም ዓመት ያስቆጠረ ትግል ነው። ምን ተሳካለት? ብዙዎቹ ምንም አልተሳካለትም የሚሉ አሉ። በዚህ ሀገር ውስጥ የሚታወቅ አለ ፖለቲከኞች ያሉት የሚናገሩ ስንዝር መሬት እንኳን ነፃ አላወጣም ማለት ነው። ኦኤልኤፍ የተሳካለት ትልቁ ነገር ሁላችንም የምንጽናናበትና የምንበረታታበት ያለው ትልቁ ነገር ምንድነው? በሚሊዮኖች የሚቆጠሩ በሰፊ መሬት ላይ የሚኖሩ ህዝቦችን ልብ አሸንፏል፣ አእምሮም ወስዷል። ካሉት በዚህ ሀገር ከተፈጠሩ ድርጅቶች ውስጥ ቁጥሩ በጣም ከፍተኛ የሆነ ህዝብ በተለያየ በጣም ሰፊ በሆነ ጂኦግራፊ አቀማመጥ ውስጥ ያለን ህዝብ በማንቀሳቀስ በማሰለፍና ስለ መብቱ እንዲታገል ማድረግ መቻሉ ራሱ ዛሬ የምንገነዘበው ነው። በመረዳትም የሚያስቸግር አይደለም። ስለዚህ ትልቅ ስኬት ነበር ነው የምመለከተው ነው። መልካም እንግዲህ አስፈሪ ገጽታ እንዲሰጠው ኦነግ ተደርጎ ነበር ብሎኝ ስለነበረ ነው። በሳቱ ብዙ ነፃ አውጪ ግሩፖች ወይም ነፃ አውጪ የነበሩ ስብስቦች ነበሩ። የትግራይ ነፃ አውጪ ነበረ፣ የኤርትራ ነፃ አውጪ ነበረ። ለምንድነው የኦሮሞ ነፃ አውጪ ወይም የኦሮሞ ትግል ወይም ኦነግ ይፈራ የነበረው? በጣም መጥፎ ስዕልም እንዲኖረው የተደረገው ለምንድነው? ማን ነው ሲን ያረጋው? ነፃ አውጪው እናንተ አልጀመራችሁትም ብዬ ነው። ነፃ መውጣት የሚፈልግ በጣም ብዙ ስብስብ ነበረ። ወል ያ እንግዲህ መንግስት ራሱ እንደ ፖሊሲ አድርጎ የሚወስደው ነው። እንደ ፖሊሲ የሚወስደው እንደ ፖሊሲ አድርጎ ወስዶት ይሆናል ብዬ የምመለከተው ምንድነው? የተለያዩ ህዝቦች የሀገር የብዙ ህዝቦች ስብስብ ሀገር ነው። መንግስት ለነዚህ ህዝቦች ለእያንዳንዳቸው የሰጣቸው ፕሮፋይል አለ። አፋርን እንዴት እንደሚያየው፣ ኦሮሞን እንዴት እንደሚያየው፣ ትግሬን እንዴት እንደሚመለከተው አለው ማለት ነው። ስለዚህ ከዚህ አኳያ ምናልባት ሳይሆን በኦሮሞ ላይ ትልቅ ትኩረት የተሰጠው ይህ ህዝብ የሀገሪቷ ጠቅላላ እምብርት ነው። ስለ ኢትዮጵያ በሚነገርበት ጊዜ መደበቅ፣ መሸፋፈን ብዙ ነገሮች ቢሞከሩም ያለ ህዝብ ነው። ሰፊ መሬት የሚቆጣጠር ህዝብ ነው። የሀገሪቷ ሪሶርስ ላይ የተቀመጠ ህዝብ ነው። ስለዚህ እኔ እንደሚመስለኝ ትኩረቱ ለየት አድርጎ ትኩረቱ በኦሮሞ ላይ ሆነው እነዚህና የመሳሰሉት ፋክተሮች ተጨምረው መሰለኝ። መልካም እንግዲህ እርስዎ ወደ አመራር ቦታ መተው ነበረ። ኦነግን ኦሮሞ ነጻነት ግንባር ሲመሩ ነበር። ቅድም ግን እንዳነሱት በእድሜ ትንሽ ነበሩ ከአመራሮቹ ከነ አቶ ሌንጮለታ ከነ ዲማም በእድሜ ያንሱ ነበር። እንዴት ወደ አመራርነት መጡ? ወደ አመራር የመጣሁት በራሴ ምርጫ ሆኖም ሳይሆን በታሪክ አጋጣሚ ነው ወደዚህ ወደ አመራሩ የመጣሁት። እኔ እንደማንም የኦሮሞ ወጣት ትግሉን ተቀላቅዬ የበኩሌን ለህዝቤ ለማበርከት ነው ትምህርት ቤት ጥዬ መጀመሪያ ወደ ሶማሊያ ተሰደድኩኝ ከጓደኞቼ ጋር። ከዛ በኋላ ተመልሰን ደግሞ ወደ ሜዳ ገባን። ድርጅቱ ከኔ በፊት ይመሩት የነበሩ መሪዎች አሉ። እኔም አብሬ ውስጥ የነበርኩኝ በጣም ትልልቅ ሰዎች ነበሩ። እንደነ መገርሳ በሪ፣ ባሮ ቱምሳ፣ ሞሄ አብዶ ብዙ ነው ሊስታቸው። ዛሬ በህይወት የሉም። የሜዳው ትግል ውስጥ ተቀላቅለን እያለን እነዚህ መሪዎች በወቅቱ ባጋጠመን ችግር ማለት
ከውስጥም ከውጭም በድርጅቱ ገና አፍላ ወጣት ሆኖ ያለ ችግር ገጥሞት ነበር ማለት ትልቅ ጫና ነበረበት ይሄንን ጫና የሰበርን ከመስበር የምንችል ለመስበር ማለት ነው ይቅርታ ለመስበር በሚል ውሳኔ ጎረቤታቸው ከሆነችው ሶማሊያ ጋር ለመነጋገር በተፈጠሩት አንዳንድ ትንሽ ግንኙነቶች ላይ ተመርኩዘው ወደ ሶማሊያ ሲጓዙ በጣም የምንወዳቸው በጣም ለድርጅቱ ደግሞ መሰረት የሆኑ ጓዶቻችን የኔም ጓደኞች የነበሩ ተሰዉ ማለት ነው ያም መስዋዕትነት ከፍተኛ የመኖርና ያለመኖር ሁሉና ጥያቄ በድርጅቱ ውስጥ አነሳ ማለት ነው በወቅቱ ከነበሩት በህይወት ከነበሩ አሁን የሉም ከነሱ ጉር ውሳኔ ላይ መድረስ ስለነበረብን ውሳኔ ላይ ደረስን ትግሉን እንቀጥላለን ጓዶቻችንን እዚሁ ሜዳ ጥለን አንሄድም የሚል ላይ ደረስንና ድርጅቱን መልሰን ለማደራጀት ተንቀሳቀስን በዛ ውስጥ እንግዲህ ነው የኔ መምጣት ወደ ኃላፊነት መጡት ወደ ኃላፊነት እንግዲህ ብዙ ስራዎች ከሰራን በኋላ ሰራዊቱን ካረጋጋን በኋላ ድርጅቱ እንቅስቃሴውን እንዲጀምር ካደረግን በኋላ ብሔራዊ ኮንግረስ ጠራን በዛ በብሔራዊ ኮንግረስ ላይ የተገኙት መረጡኝ በዚህ ምክንያት ነው መልካም እንግዲህ እንደሰማሁት በወጣትነት ጊዜው አመራር ቦታ ላይ በነበሩበት ጊዜ በጣም ሞገደኛ ነበሩ ተብሏል ያምናሉ ይሄ ነው ሞገደኛ ማለት እንዴት ማለት ነው ኃይለኛ አስቸጋሪ ወል እኔ እንኳን ሞገደኝነትና አስቸጋሪነት ባህሪ ብዙ የለኝም ምናልባት ሰዎች የተለያየ ገጽታዬን አይተው ያንን ተርጉሞት ይሆናል ትልቅ ነው በብዙ ሚሊዮኖች የሚቆጠር ህዝብ ነክቶ ተደራይቶ እንዲታገል ማድረግ ራሱ ቀላል አይደለም ቀበለበት ነው ሞገደኛ ናቸው አቶ ገላሳ በአመራር ጊዜያቸው በጣም ሞገደኛ ናቸው ከተባሉባቸው አንደኛው ነጥብ ለምሳሌ ላንሳ በ1994 በፍረንጆቹ አቆጣጠር ነው ኢህአዲግ አንድ ስብሰባ ማድረግ ፈልጎ ነበር ተቃዋሚዎችን ወደ ሀገር አስገብቶ ንግግሮችን ለማድረግ ፈልጎ ነበር ኢፍሳ ጉተማ ለመሳተፍ ሆነ ግን ፍቃደኛ ስለነበረ ወደዚህ መጣ እንደመጣ ኢህአዲግ ወደ እስር ቤት ጣለው የትግል ጓዴ ነው በማለት አቶ ሌንጮ ለታ ደግሞ ተከትለው መጡ እኔን የሚሰሩኝ በማለት ተነስተው መጡ ወደዚህ ልክ ነኝ አይደለ እርሶ አቶ ሌንጮ ገና ከአውሮፕላን ሳይወርዱ ባየር ላይ አባረሯቸው ከአመራሩ ሞገደኛነት ያልኩት ለዛ ነው እንደውም በዚሁ መብራሪያ የሚስጡኝ እሱ ራሱን የቻለው ታሪክ አለው አዎ የ1994ቱ የሰላምና የምሽት ተብሎ እዚህ የተዘጋጀው እንዲሁ ተነስቶ አይደለም ኢኒሺዬቲቭ ሲጀመር የኦሮሞ ነጻነት ግንባርም ለበዛ ለመሳተፍ ፈቃደኝነቱን አሳየ ያ ደግሞ በእኔ ትእዛዝ ነው የሆነው እንዲሳተፉ ኮሚቴዎች እንዲበጁ ኮሚቴ ውስጥ ተሳተፉ ኦሮሞ ነጻነት ግንባር አቶ ዲማ ዶክተር ዲማ አቶ ጣሃ እና ሌሎችም በኮሚቴ አባልነት ከሌሎቹ ጋር እንዲሳተፉና ኮንፈረንሱ እንዲሳካ የሚል አስተዋጽኦ ማድረግ ያለው መሰለኝ አይ ስብሰባ አይሆንም ኮንፈረንሱ መደረግ የለበትም የሚል ተቃውሞ አላሳየውም ማለት ራሳቸውም ያውቃሉ ነገሩ ወደ ተግባራዊነቱ ሲመጣ በአዲስ አበባ በዚህ ፍንፍኔ ኮንፈረንሱ ይደረጋል ተባለ ሰዎች ይላኩ ሲባል የኔ ሪኮሜንዴሽን
አቦ ኢብሳና ዶክተር ዲማ እንዲሄዱ ነበር። ወያኔ በነበረበት ሁኔታ ለአባሎቻችንም ደህንነት በማሰብ ይሄን ነገር ዝም ብለን እነሱን ትኬት ገዝተን በአውሮፕላን ላይ ጭነን መላክ ብቻ በአውሮፕላን እንዲሄዱ ማድረግ ብቻ ሳይሆን ለደህንነታቸውም አንዳንድ ነገሮች ማድረግ አለብን ብለን የአሜሪካን ስቴት ዲፓርትመንት እስከ መገናኘት አደረስን ማለት ነው። አስታውሳለሁ አቶ ኢብሳ ራሱ በለንደን ከሚስተር ማኪንሊ የሚሉ የአሜሪካን ያኔ በእንግሊዝ ሀገር ካውንስል ስታፍ ሜምበር ናቸው፣ ግን አንድ ስልጣን ነበራቸው። እሳቸውን አግኝተን አቶ ኢብሳም አግኝቶ አባሎቻችሁን ሊሄዱ ነው ወደ የታሰበውም ለሰላም ነው፣ በዛች ሀገር ሰላም መግባባት እንዲመጣ ለማድረግ ነው እና ወያኔ ደግሞ ምን እንደሚያደርግ አናውቅም። they can take any measure እና ስብሰባው እንዳይካሄድ ሰዎችን ማሰር ማድረግ ስለሚችሉ እናንተ ይሄንን አውቃችሁ የምታደርጉት እገዛ ካለ በሰዎቻችን ላይ ጉዳት እንዳያደርስ የምታደርጉት እገዛ ካለ ብለን ነው የመጣን ብለን በደም ነግሬያቸዋለሁ። ይሄን ካደረግን በኋላ ነው አቶ ኢብሳ ተነስቶ ሄደ ታሰረ። ሲታሰር የዛኑ ሌሊት እዚህ የነበረው የኛ ሪፕሬዘንታቲቭ አቶ ሌንጮ እየመጣ ነው አለኝ ማለት ነው። ወዴት? ወደ አዲስ አበባ እየመጣ ለምን? በኋላ ወረቀትም በተነ አቶ ኢብሳን ለማስፈታት በተቻለ መጠን በዚያን ሌሊት ልገናኘው ሞክሬ ነበር። ቤተሰቡን ባለቤቱንም አነጋገርኩኛል። አይሄዷል አለችኝ፣ ሌሎችንም ሰዎች። ምክንያቱም አንዩዥዋል ነው እንዲህ አይነት ነገር። ሌንጮም እንደግለሰብ የድርጅቱ አባሎችም ሰርተው አድርገው አቁ ያ ያለንበት ሁኔታ ደግሞ ወያኔ ጊዜያዊ አንጻራዊ ድልም ቢሆን በኦሮሞ ነጻነት ግንባር ላይ ብዙ ጉዳት ያደረሰ የበላይነት ያገኘበት ጊዜ ነበር። በሺዎች የሚቆጠሩ የኦሮሞ ወጣቶች በዲዴሳ በሁርሶ እና በተለያዩ እስር ቤቶች ውስጥ የታገቡበት ጊዜ ነው። ያ ደግሞ የሆነው በእኛ አመራር ስም። በዚህ ወቅት ከአመራሩ ከፍተኛውን ቦታ የያዙት እና በዛን ጊዜ ደግሞ በግንባር ቀደምትነት የሚታወቁት ግለሰብ መሄድ ያለ ድርጅቱ እውቅና መሄድ ራሱ ትክክል አልመሰለኝም። ስለዚህ ድርጅቱ ዝም ብሎ ማየት አይችልም ይሄን ነገር በሚል በራሴ ያንን እርምጃ ወሰድኩኝ ማለት ነው። እና ማለቴ ሰስፔንድ ነው የሆኑት ነገሮቻቸው ጉዳያቸው ፔንዲንግ ሆኖ እስኪታይ ድረስና ውሳኔ እስኪሰጥበት ብዬ እርምጃ ወሰድኩኝ። ምክንያቱም በዚያን ጊዜ ምንም ሳልናገር ወይ ምንም ሳልል ዝም ብዬ ማለፉ ራሱ አቃሎ አቶ ኢብሳ በድርጅቱ ውስጥ ረጅም ታሪክ አላቸው። በእስር ቤት ተሰቃይተዋል። ይሄ ሁሉ አለ። ያ እኔን ስላልተሰማኝ አይደለም። በመሰል ሁኔታ ችግር የደረሰባቸው ደግሞ የኦሮሞ ልጆች አሉ። ያም የኔው ሪስፖንሲቢሊቲ ናቸው ማለት ነው። ስለዚህ በስርዓት ጠይቆ መሄድ በሚቻልበት ጊዜ እንዲህ አይነት እርምጃ መውሰዱ ስህተት ነው ከሚል ነው የወሰድኩት እርምጃ። አይ ቲንክ አቶ ሌንጮ ራሳቸው ይሄንን ትክክል እንዳልሆነ ይቀበሉታል። መልካም። ሌላ አንድ ነገር እንደገና አልጨምር ከዚሁ ጋር ስለመጎደኝነት ሌላ አንዲት ነገር ብቻ አልጨምር። ይሄውም በ1987 ነው፣ በፍሬንዶቹ ነው። አሁንም ወደ ሶማሌ ሄደው ነበር። አስቸኳይ ስብሰባ ጠርተው ነበር። ጠቅላላ ጉባኤ ጠሩ። በጣም አስቸኳይ ነበር። በዛም ከፍተኛ የሆኑ የኦነግ አመራሮችን ሻሩ። ለምን አደረጉ ይሄንን? አልሻርኩም። ይሄን እሱም ቢስተካከል ጥሩ ነው። አልሻርኩም። ወደ ሶማሌ የሄንበት ጊዜ ራሱ
ብዙ ጊዜ ነገሮችን ከኮንቴክስት አውጥተን እናገራለን ሁኔታችን ጊዜ እናየው ያ የሶማሊያ ስብሰባ በጣም አስቸጋሪና ወሳኝ በሆነ ወቅት ነው የተደረገው ገላሳም ከአውሮፓ ነው እዛ ጦርነት የሚካሄድበት ቦታ የሄደው የኦሮሞ ነጻነት ግንባር ሰራዊት በመጨረሻው ላይ በተደረገበት ኦፌንሲቭ ሪትሪት አድርጓል ወደ ሶማሊያ ያ ሰው ማለቴ እዛ ሪትሪት አድርጓል መንገድ ላይ ተጎድቶ የኖረ ቀረው እዛ ደርሷል እኔ ደግሞ ከዛ በፊት ሰራዊቱ ሂድ እስቲ ውጪ ሂድና ሚቻለውን እርዳታም ቢሆን ብታገኝ ፈልግልን ብሎ ነው ይላከኝ ከሜዳ ሄድኩት እንደዛ ነው ከሶም በአገር ወደ ሶማሊያ ከሶማሊያ ወደ የመን ከየመን ወደ እንግሊዝ በተለያዩ ሁኔታዎች ተሄደ ማለት ነው እና ሰራዊቱ እንደዛ ሲመጣ ተመልሼ ሰራዊቱን ማግኘት ነበረብኝ ምክንያቱም የተቀበልኩት አደራ ነበር ያንን አደራ አሳካውት አላሳካውት ሌላ ጉዳይ ነው ግን በዛ አስቸጋሪ ወቅት ውጪ ዘፈረኛ ሀገር ቁጭ ብዬ በቴሌፎን እነሱ ማግኘት ያለመድኩትም ነገር ስለሆነ መሄድ ወሰድኩኝ እዛ ለመሄድ ደግሞ ራሴ እዛ መገኘት ብቻ ሳይሆን ብሔራዊ ኮንግረስ ተጠርቶ ያለውን ሁኔታ በአጠቃላይ ትግላችን ያለበትንና ሀገሪቷም ያለችበትን ሁኔታ መገምገም ደግሞ አመራራችንን ማጠናከርና ሪስትራክቸር ማድረግ በሚል አላማ ነው እዛ ሄድኩት በጣም አስቸጋሪ በሆነ ጊዜና ሁኔታ ውስጥ ሄድኩኝ እንደድል ሆኖ ተሳካለኝ ደረስን ከዛ መዋቅሩ ሪኦርጋናይዜሽኑ ሲደረግ አላማችን ማልደብቀው ምንድነው ተመልሰን በአገራችን እንታገላለን ነው just ውጭ ሀገር ስደተኛ ድርጅት በምንም አይነት አንሆንም የሚል ነው የኔ አቋም ሁሉ ጊዜ እንደዛ ነው ማስበው እንመለሳለን ከተመለስን ደግሞ እነዚህን ከዚህ በፊት የነበሩትን ጓዶቻችንን በአድቫይዘር ደረጃ ነው ያንን ነው ሰው እንደፈለገው የሚተረጉሙ አማካሪዎች ሆነው በርጩማ ዩባ የሚባል አንድ ካውንስል አቋቋም በዛ ካውንስል ውስጥ እንዲሆኑ ያንን ያገር ቤት ሄዶ የመታገሉን ድርሻ እንወጣዋለን እኛ የምንችለው እንገኛለን ምን ፕራክቲካል ለመሆን ከፈለግን ከሚላኳያ ነው የተደረገው እንጂ እነሱን ማባረር አይደለም ሰዎች በተናደዱ ቁጥር ማልኩና አውቆና ያባረረን ምናምን የሚል ነገር ይሰማል እንጂ አላማው መፍትሄ ነበር ግን አቶ ገላሳ እነዚህ አመራሮች በስም የሚታወቁ የሆነ ከፍተኛ አመራሮችና ለድርጅቱን ባለውለታ የሆኑ ሰዎችን በዛ ሁኔታ ማስወጣት ለድርጅቱ ምን ጠቀመ አልወጡም ከድርጅቱ እኮ ይሄንን ነው ለነግርሽ የምፈልገው ከድርጅቱ አልወጡም ሁለተኛ ውለታቸውም አልተረሳም ምንድነው ውለታ በእኛ እንደ ድርጅት እነዚህ ሰዎች ቆይ ሳይወሳሰብ ወይም ረጅም መንገድ ሳንሄድ እርሶ በሶማሌ ከአመራርነት ቦታዎች እነዚህ ሰዎች አስወጥቷል አላስወጡም አመራርነት ማለት ያደረኳቸው ምንድነው ወደ አማካሪ ካውንስል ነው የለወጥኳቸው ኦኬ ስትራክቸራል ቼንጅ ምንም እንትን አይደለም ሪስፔክቱ ምኑ ድርሻቸው አልቀረም they advise on economic political and social affairs የት ነው ያለነው ሶማሊያ እንደ አውሮፓ ኑሮ ራሱ ሰዎችን በየቦታው እንትን አድርጓል አንድ ሜዳ ላይ ሆነን አንድ ላይ ሆነን ዴይ ቱ ዴይ አክቲቪቲን ራን እንደሚያረጉ ጓዶች ድርጅት አላገለልኳቸው ማለት ነው አልተገለሉም እኔ እስከማውቀው ድረስ ምናልባት እነሱ ተሰምቷቸው ይሆናል ከዛ በኋላም ብዙ ነገሮች ተወርተዋል ተብለዋል ማለት ነው በአንድ ወገን ጥሩ አደረክ የሚሉ አሉ እኔ በምንም አይነት መላልሼ በተለያዩ ሚዲያዎች ላይ በተጠየቁ ጊዜ መልሻለሁ የአማካሪ ካውንስል እንዲሆኑ ነው የተደረገው ኦኬ አባልነታቸውም ተጠብቆ የድርጅቱ አባል ብቻ ሳይሆን የአመራሩ አካል ሆነው በካውንስሉ ደረጃ እንዲያገለግሉ ነው ያደረኩት ምናልባት እሱ የመጀመሪያ ፕራክቲስ ስለሆነ
አዲስ ስለሆነ በእንትን ውስጥ ቁጣ አስነስቶ ይሆናል ወይ ደግሞ ቅሬታ አስነስቶ ይሆናል እንጂ ኢንቴንሽኑ እንደዚህ ነበር። እሺ አስቸኳይ ስብሰባ ነበረ። አስቸኳይ ስብሰባው ላይ አንዳንድ ሰዎች በወሬ ነው የሰሙት። ስልክ ደውለው ነበር። ማንስ ተገኘ በአስቸኳይ ጉባኤ? ስልክ ብቻ አይደለም ወረቀትም ጥሪም ደርሷቸዋል። ለፎርዛት ማተር ኮፒው አለኝ። ለሁሉም ነው? ለሁሉም።